ክቡር ኮሎኔል ተስፋዬ ታደሰ የኢፌዴሪ መከላከያ ሚኒስቴር ተወካይ እና የዕለቱ የክብር እንግዳ፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ Your Excellency the Cuban Ambassador to Ethiopia and the Russian representative, ክቡራን የመንግስት ከፍተኛ ኃላፊዎች፣ ክቡር ልጅ ዳንኤል ጆቴ የኢትዮጵያ አርበኞች ማህበር ፕሬዝዳንት፣ ክቡራን የሃይማኖት መሪዎች፣ ክቡራንና ክቡራት፣ ከሁሉ በፊት በቅርቡ በሞት ለተለዩን ለሜጀር ጀነራል ዶክተር መስፍን ገብረቃል በተዘጋጀው የመታሰቢያ ፕሮግራም ላይ ለመሳተፍ የመጣችሁትን ሁሉ በቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት የሥራ አስፈጻሚ ኮሚቴ ስምና በራሴም ስም እንኳን ደህና መጣችሁ ለማለት እወዳለሁ። ከ3 ዓመታት በፊት በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ህጋዊ ሰውነት ያገኘው የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ከተመሰረተበት ጊዜ አንስቶ በርካታ ስራዎችን ሲያከናውን ቆይቷል። ህብረቱ በአሁኑ ጊዜ ከተለያዩ የሀገሪቱ ክፍሎች ከ24 በላይ የሚሆኑ ከየአካባቢያቸው የመንግስት አካላት ህጋዊ ሰውነት የሰጣቸው ማህበራትን ማለትም ከቀድሞ የምድር ጦር፣ የአየር ኃይል፣ የባህር ኃይል እና የፖሊስ ሰራዊት የተውጣጡ ማህበራትን በመያዝ የተቋቋመ ነው። የህብረቱ ዓላማም በዋነኝነት የቀድሞ ጦርን ህገ መንግስታዊና ሰብአዊ መብቶች በተለይም የጡረታ መብትና የሕክምና መብት ያልተጠበቀላቸው እንዲሁም ሌሎች ጥቅማ ጥቅሞችን ያላገኙ የቀድሞ የጦር ኃይሎችና የፖሊስ ሰራዊት አባላት የተጓደሉ መብቶቻቸው እንዲጠበቁላቸው ጥቅማ ጥቅሞችን እንዲያገኙና የቀድሞ ሰራዊት በኢትዮጵያ ሰራዊትነቱ በመንግስት ተገቢውን ዕውቅና እንዲያገኝ ማድረግ ሲሆን በተጨማሪም በአገሪቱ የሰላም የዲሞክራሲና የልማት ግንባታ እንዲሁም በአገራዊ የምክክር ጉዳዮች ላይ በንቃት በመሳተፍ የራሱን አስተዋጽኦ ማድረግ የሚችልበትን ሁኔታ ማመቻቸት ነው። በመሆኑም ህብረቱ በአሁኑ ጊዜ በአገሪቱ የልማትና የምክክር ጉዳዮች ላይ በንቃት በመሳተፍ የራሱን አስተዋጽኦ በማድረግ ላይ ይገኛል። ከነዚህም ጉዳዮች ውስጥ ጎላ ያሉትን ለመጥቀስ ያህል የ116ኛውን ዓመት የአገር መከላከያ ቀን የተሟላ ዝግጅት በማድረግ ከሀገር መከላከያ ሚኒስቴር ጋር በጋራ በመሆን በደማቅ ሁኔታ እንዲከበር ማድረጉ፣ የካቲት 26 ቀን 2017 ዓ.ም ሁለተኛው የአድዋ ድል የሆነውን የካራማራ ድል በዓል በአዲስ አበባ ከተማ በትግላችን ሐውልት በርካታ ባለድርሻ አካላት በተገኙበት በደማቅ ሁኔታ ማክበሩና በአገር አቀፍ የምክክር ኮሚሽን በአዲስ አበባ ከተማ አጀንዳ ልየታ በብሔራዊ ደረጃና በክልሎች እስከ ወረዳዊ ድረስ አባላቱን በማሳተፍ በአጀንዳ ልየታዎች ላይ ተሳትፎ ማድረግና የራሱንም አጀንዳ በማስያዝ ሲሰራ መቆየቱ ህብረቱ ካከናወናቸው አበይት ተግባራት ውስጥ በዋናነት የሚጠቀሱ ናቸው። በዛሬው ዕለት በዚህ አዳራሽ ውስጥ የተገናኘ ነው ስለ ህብረቱ ዝርዝር ሁኔታዎችን ለመነጋገርና ሪፖርት ለማቅረብ ሳይሆን ከላይ በመግቢያዬ ላይ እንደገለጽኩት በቅርቡ በሞት ምክንያት ለተለዩን የቀድሞ የሰራዊታችን ጀነራል መኮንን ለነበሩት ለሜጀር ጀነራል ዶክተር መስፍን ገብረቃል ሀዘናችንን ለመግለጽና የሻማ ማህበራት ስነ ስርዓት ለማካሄድ ነው። በዚህ አጋጣሚ ህብረቱ ይዞ የተነሳው ዓላማ ከግብ እንዲደርስ በአገር ውስጥም ሆነ በውጭ ሀገር የምትገኙ የቀድሞ ሰራዊት አባላትና ባለድርሻ አካላት በተለይም ደግሞ ጉዳዩ በቀጥታ የሚመለከታችሁ የመንግስት አካላት ድጋፍ እንድታደርጉልንና ከጎናችን እንድትቆሙ ጥሪያችንን እናስተላልፋለን። በመጨረሻም ይህ የመታሰቢያ ፕሮግራም እንዲሳካ ጊዜያችሁንና ገንዘባችሁን አስተዋጽኦ ያደረጋችሁትን ሁሉ በህብረቱ ስም እናመሰግናለን።
ከዚህ በመቀጠል አጭር እለቱን በማስመልከት አጭር የመክፈቻ ንግግር እንዲያደርጉልን ክቡር ብርጋዴር ጀነራል ካሳዬ ጨመዳን እጋብዛለሁ ወደ መድረኩ። አመሰግናለሁ። በቅድሚያ በልዑል እግዚአብሔር ስም የጀግናችን አለቃችን ወንድማችን ሜጀር ጀነራል መስፍን ገብረቃል የኢትዮጵያ ህብረተሰባዊት አንደኛ ደረጃ ጀግና ሜዳይ ተሸላሚ ዛሬ በዚህ ቦታ ጸሎትና የሻማ መብራት እንዲበራ ጥሪ በተደረገላችሁ መሰረት እዚህ የመጣችሁ አለቆቼ፣ አምባሳደሮች፣ የመከላከያ ተጠሪ ጓደኞቼ፣ ሌሎች ጭምር በልዑል እግዚአብሔር ስም አመሰግናቸዋለሁ። እናመሰግናለን ብርጋዴር ጀነራል ካሳዬ ጨመዳን። በመቀጠል ከዚህ በመቀጠል የምንሄደው የጸሎት ፕሮግራም የሚያደርጉልን የእምነት አባቶች ተጋብዘው ነበረ። እነሱ ባለመገኘታቸው ምክንያት እኛ የምናደርገው ምንድነው? እግዚአብሔር ጸሎትን ይሰማል። ሁላችንም ከመቀመጫችን ብድግ ብለን ለአንድ ደቂቃ እናስባቸዋለን። ከዛም በኋላ የሚቀጥለው ይሆናል። ይህንን አንድ ደቂቃ የምናስበው ሁላችንም በዚህ በሚሊተሪ ሰርቪስ ውስጥ ያለፍን ሰዎች ስለ ኢትዮጵያ ዋጋ የከፈሉ የምናውቃቸው የማናውቃቸውንም ለዚች ሀገር መቆም በዱር በገደል አጥንታቸውን ከስክሰው ደማቸውን አፍስሰው ያቆዩንን አባቶች፣ ወንድሞች፣ እናቶች ለአንድ ደቂቃ እናስባቸዋለን። ይብቃናል። አመሰግናለሁ። እንቀመጣለን። አብሮ አደጎች፣ የሥራ ባልደረቦች የሚሰጡት ምስክርነት ስላለ እነሱም በቀደም ተከተል ብርጋዴር ጀነራል ካሳ ወልደ ሰማያት፣ ቀጥሎ ብርጋዴር ጀነራል ተስፋዬ አያሌው፣ በመጨረሻም ሻለቃ አርጋው ሀብታሙ እነሱ በቀደም ተከተል ስለኚህ የኢትዮጵያ ጀግና ውድና ምርጥ የሆኑ ቃላቸውን ጠብቀው ኢትዮጵያዊነታቸውን አጽንተው ለኛ ሮል ሞዴል የሆኑንን ሜጀር ጀነራል ዶክተር መስፍን ገብረቃልን የህይወት ምስክርነት ከነዚህ ሶስት አለቆቼ እንሰማለን። በቀደም ተከተላቸው ወደዚህ ይመጣሉ። ብርጋዴር ጀነራል ካሳ ወልደ ሰማያት። እኔ ስለ ጀነራል ዶክተር መስፍን ገብረቃል እዚህ ህይወት ታሪካቸው ላይ ያልተጠቀሰውን ትንሽ ነው ምስክርነት ለመስጠት ነው። ጀነራል ዶክተር መስፍን ገብረቃልን እኔ የማውቃቸው ከዛሬ 71 ዓመት በፊት በ1946 ዓመተ ምህረት ነው። በዛን ጊዜ እኔ በጀነራል ዊንጌት ትምህርት ቤት የፕሪፓራቶሪ ክፍል ተማሪ በነበርኩበት ጊዜ እሳቸው የመጨረሻ ዓመት ተማሪ ነበሩ እና በዛን ጊዜ ጀነራል ዊንጌት ትምህርት ቤት ማጠናቀቅ የሚቻለው በ5 ዓመት ነው። ለዚህም ነው እኔ የፕሪፓራቶሪ ክላስ ማለት ተማሪ በነበርኩ ጊዜ እሳቸው የ12ኛ ክፍል ነበሩ። ይሄውም ማለት እንግዲህ በ1942 ዓመተ ምህረት ነው ትምህርት ቤቱን የተቀላቀሉት እና ጀነራል መስፍን ገብረቃል በተማሪዎች ዘንድ በጣም የተወደዱ
ቀልድ አዋቂ እና በአስተማሪዎቻቸው ዘንድም በጣም ተወዳጅ ነበሩ። እንዳውም መምህራኖቻቸው ጃን መስፍንም በስም አይጠሩም ነበር፣ በአባታቸው ስም ጂኬ እያሉ ነበር የሚጠሯቸው እና ማለት በዛን ጊዜ ነው የማውቃቸው። ከዛ በኋላ እኔ በዛ ትምህርት ቤት ያው ከእሳቸው ጋር የነበርኩት ለ1 ዓመት ነው። ከዛ በኋላ እሳቸው ትምህርታቸውን አጠናቀው በ1947 መጀመሪያ ላይ 4 ኪሎ ወደሚገኘው ዩኒቨርሲቲ ኮሌጅ ተቀላቀሉ። እዛም እስከ 2ኛ ዓመት ከተማሩ በኋላ በ1948 ዓመተ ምህረት የሀገር ባለውለታ ልጅ ስለነበሩ በቀድሞው ንጉሥ ኃይለ ሥላሴ ተመርጠው ከሌሎች ጓደኞቻቸው ጋር ወደ እንግሊዝ ሀገር ሳንድረስት ሚሊተሪ አካዳሚ ተላኩ እና እዛም እንግዲህ እስከ 1951 ዓመተ ምህረት እስከ 1951 ዓመተ ምህረት ከቆዩ በኋላ ተመልሰው እንደመጡ መከላከያ ተመድበው ሲሰሩ ያለ አዲስ አበባ ዩኒቨርሲቲ ገብተው በሕግ መጀመሪያ ዲግሪያቸውን አግኝተዋል። ከዛ በኋላ ለሁለተኛ ጊዜ ያወቅኳቸው ኢትዮጵያ ውስጥ ሳይሆን ኮንጎ ነው። ኮንጎ ኢትዮጵያ በተባበሩት መንግስታት ሰላም አስከባሪ ጦር የላከቻቸውን 3ኛ ጠቅል ብርጌድን ተቀላቅለው ሲሄዱ እኔም ከሰሜን ጦር ግንባር በዛን ጊዜ ያው በመከላከያ ጦር ትምህርት ቤት ገብቼ ተመርቄ ስለነበረ በሙሉ መተወልቅና ማዕረግ ወደ ኮንጎ ዘመትኩ። እሳቸውም ከምድር ጦር ጠቅላይ መምሪያ ወደ ኮንጎ ሄደው ካታንጋ ኮማንድ በሚባለው ቦታ ላይ ላይዘን ኦፊሰር ሆነው ይሰሩ ነበር። እኔ የ4ኛ ጠቅል ብርጌድ አዛዥ መቶ መሪ ነበርኩ በዛን ጊዜ እና ሁለተኛ ጊዜ ያገኘዋቸውም እዛ ነው። እንግዲህ ከዛ ሁላችንም ያው የ1 ዓመት ከ2 ወር ግዳጃችን ፈጽመን ስንመለስ እሳቸው ወደዛው ወደ ነበሩበት ተመለሱ። እንደተመለሱ ነው ያው ወደ ሕግ ትምህርት ቤት ገብተው አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ያገኙት። ከዛ በኋላ ወደ ምስራቅ ጦር ግንባር ዘምተው ከሻለቃ አዛዥነት እስከ ክፍለ ጦር አዛዥነት በመዝመት ያው በምስራቅ የዚያድ ባሬ ጦር እስከ 700 ኪሎ ሜትር ገብቶ አገራችን በወረረ ጊዜ እሳቸውም በዘመቻ መኮንንነት ያንን ወራሪ ጠላት አይቀጡ ቅጣት ቀጥተው ወደ ቦታው መልሰውታል። በዚህም ምስጋናና የማዕረግ እድገት አግኝተዋል እና ብዙም ሳይቆይ ከዛ በኋላ ወደ ምድር ጦር ወደ ጦር ኃይሎች መከላከያ መጡና ዘመቻ መኮንን ላይ ተመድበው ሲሰሩ በሰሜን ጦር ግንባር ብዙ ጊዜ መከላከያ ቀዳሚ መምሪያን በመምራት ብዙ አሰሳዎችን አካሄደዋል። እኔም በዛ ውስጥ እንግዲህ በሳቸው እዝ ስር ብዙ ጊዜ እንደነበርኩ አውቃለሁ እና ከዛ በኋላ እዛም እንዲሰሩ ያሉ በከፍተኛ ደረጃ የመከላከያ ፖለቲካ ኃላፊ ሆነው ተመደቡ እና እዛ በመስራት ላይ እያሉ ወደ በጂሚ ካርተር የሚመራው አደራዳሪ ምድብ የኢትዮጵያን መልእክተኞች በጠራ ጊዜ እሳቸውም ተመርጠው ከወያኔና ከሻዕቢያ ተደራዳሪዎች ጋር ለመደራደር እዛ ሄደው ነበር እና እዛው ያሉ ድርድሩ ፋይዳ ቢስ በመሆኑ እና ታሪካዊ ጠላቶቻችንም ኢትዮጵያን ለማፍረስ እንጂ በዛን ጊዜ ተኩስ አቁመው ድርድሩ መቀጠል ሲገባ
እሳቸው ይህን ከማድረግ ፋንታ እነ ጂሚ ካርተር ጠላቶቻችንን በጎን እየረዱ ግባቸውን እንዲይዙ ያደረጉ የእኛን የተላኩትን መልእክተኞች ከምንም እንትን ሳይቆጥሩ በመቅረታቸው እሳቸውም ይህን ድርድር ፋይዳ ቢስ ነው፣ ከእንግዲህ ምንም ውጤት ስለሌለው ምንም ማድረግ አይቻልም በማለት ያው እዛው በተማሩበት እንግሊዝ ሀገር ስደትን መርጠው እዛ ቆዩ። እንደገና በዛው በስደት ላይ ያሉ ትምህርት ቤት ገብተው ሁለተኛ ዲግሪያቸውንና የዶክተሬት ዲግሪያቸውን ከእንግሊዝ ዩኒቨርሲቲ አግኝተው ስራ በመስራት በማስተማር ላይ ከቆዩ በኋላ ባደረባቸው ህመም ምክንያት ያው ስታከሙ ቢቆዩም ምንም ለማድረግ ስላልቻሉ ነሐሴ 6 ቀን ያው ከዚህ ዓለም በሞት ተለዩ እና በዚሁ ዓመተ ምህረት በነሐሴ 21 ቀን 2017 ዓመተ ምህረት እዛው በስደት በቆዩበት ሀገር የቀብር ስነ ስርዓታቸው ተፈጽሟል እና ይህንን ነው የማውቀው። አመሰግናለሁ። የተከበራችሁ የቀድሞ የደርግ ባለስልጣኖች፣ የተከበሩ የመከላከያ ሚኒስቴር ተጠሪ፣ የተከበሩ የቀድሞ የአርበኞች ፕሬዝዳንት፣ እንዲሁም የቀራችሁት ጀነራል መኮንኖችና ከፍተኛ መኮንኖች፣ በአጠቃላይ ጥሪ የተደረገላችሁ እንግዶች፣ እኔ እዚህ ፊታችሁ የቆምኩት ስለ ወንድሜ ስለ ጀነራል መስፍን በዝነኛው 3ኛ እግረኛ ክፍለ ጦር ውስጥ በኋላ የምስራቅ እዝ ተብሎ በተጠራው እኔና እሳቸው በስታፍነት ሰርተናል። በዛን ጊዜ ያጋጠሙንን የስራ ሂደቶችና አንዳንድ ነገሮች ለማስታወስ ያህል ነው እናንተ ፊት የቆምኩት። ውድ ወንድሜና የስራ ባልደረባዬ የነበረው ዶክተር ሜጀር ጀነራል መስፍን ገብረቃል የኔና ያንተ ትውውቅ በመጀመሪያ የዝነኛ የ3ኛ ክፍለ ጦር በኋላም የዘይድ ባሬ ወራሪ ጦር የኢትዮጵያን ሉዓላዊ ግዛት በጣሰበት ጊዜ በተቋቋመው የምስራቅ እዝ ኢስተርን ኮማንድ አንተ ወንድሜ በዘመቻው እኔ ደግሞ በሎጂስቲኩ በቀድሞው ስራችን ከጦር ኃይሎች ዘመቻ መምሪያ ተመድበን በምንሰራበት ወቅት ነበር። ይህ ወቅት የሐረር አካባቢ የዘይድ ባሬ ሰርጎ ገቦችና የሀገር ጠንቅ በነበሩት ወገኖች ዘወትር ምሽት በተኩስ በሚናወጥበት ጊዜ የእዙ ስታፎች ሙሉ ቀንና ማታ በየቢሮአችን እየዋልንና እያደርንም ነበር። ጦማችንን እየራበን ያዳንባቸውንም ቀናቶች ትዘነጋው ይሆን ወንድሜ ጀነራል መስፍን? ይህም ጊዜ ከ67 እስከ 68 ዓመተ ምህረት ኮንቬንሽናል ውጊያ እስከተጀመረበት ጊዜ ነበር። ይባስ ብሎ ወራሪው ሰራዊት ከ1969 ዓመተ ምህረት ጀምሮ በኦጋዴን ግንባር፣ በገላዲን፣ በዋርደር፣ በሙስታሂል፣ በቀብሪ ዳህርና በጎዴ ቀጥሎም እነዚህ ከተለቀቁለት በኋላ በአዋሬና ደጋቡር እስከ ጅጅጋ ድረስ የኮንቬንሽናል ውጊያ በመቀጠሉ ሰራዊቱ ማለትም የ3ኛ እግረኛ ክፍለ ጦር ብቻ በዝነኛው የአየር ኃይላችንና በአርሚ አቪዬሽናችን እየተረዳ በወኔ የሚቻለውን መከላከል ሲያደርግ ቢቆይም
ከአቅሙ በላይ በመሆኑ ወደ መሀል ሀገር እንዲያፈገፍግ ከበላይ ትዕዛዝ ስለተሰጠ እንዲያፈገፍግ ተደረገ። በዚህንም ጊዜ ፋታ የለሽ የስራ ተግባርን የጠየቀን በመሆኑ ሌትና ከቀን እየሰራን ያለ እንቅልፍ ሰራዊታችንን ረድተናል። ይኸውም አንተ ወንድሜ ዶክተር ጀነራል መስፍን የማፈግፈጊያውን ሰላማዊ አቅጣጫ በመምራት እኔ ደግሞ ለጦሩ የሚያስፈልገውን የሎጂስቲክስ ድጋፍ በፓራሹት እንዲጣልለት በማድረግ ነበር ጦራችንን እየረዳን የነበርን ነው። ባደረግነውም የሥራ ትብብር ጦሩ ወደ መሀል ሀገር ያለ ችግር መጥቶ በመጀመሪያ በካራማራ ላይ ይህ አመቺ ባለመሆኑ ወዲያውኑ ወደ ኋላ ፈቀቅ ብሎ የመከላከያ ስፍራ በካራ ቆሬ ላይ እንዲይዝ ተደርጓል። በዚህን ወቅት ሁለታችንም በሌተና ኮሎኔል ማዕረግ ላይ እንደነበርን አስታውሳለሁ። ጦራችን ለአንድ ዓመት ያህል በመከላከል ላይ በቆየበት ወቅት ሁለታችንም በየሥራ ተግባራችን ጦሩን በመርዳት የካራማራ ድል ለ26 የካቲት 70 ዓመተ ምህረት ሊበሰር ጥቂት ወራት እስከቀረው ድረስ ግዳጃችንን በሚገባ ተወጣናል። ከዚህ በኋላ እኔ በኤታ ማጆርነት ወደ ፊልድ በመሄዴ ተለይቻለሁ ወንድሜ። በዚህን ወቅት ከአንተ ከሥራ ባልደረባዬ ተገንዝቤ የነበረው እና እስከ ዛሬም ድረስ ትዝታው ያለቀቀኝ ከፍተኛ የሥራ መግባባትና ቀና የሆነ የመተባበርን ባህሪ ነበር። ይህም ትዝታ ከአእምሮዬ ውስጥ ተቋጥሮ ስለነበር መታመምህን በመስማቴ በዚህ በያዝነው የነጮች 2025 ጥቅምት ወር ለንደን መጥቼ በብርጋዴር ጀነራል መሐመድ አሊ ሳላህ አማካኝነት በስልክ ስለ ጤንነትህ በሰፊው ተወያይተን ሳለ በዚህ አጭር ጊዜ ከዚህ ዓለም መለየትህን እኔና የምናውቅህ የጦር ባልደረቦችህ በመስማታችን የጠለቀ ሐዘን ተሰማን። አንተ ወንድሜ ዶክተር ጀነራል መስፍን ከነዝርያህ ለዚች ውድ ኢትዮጵያችን በቅን ያገለገላችኋትና የሕይወት ዋጋም የከፈላችሁላት በመሆኑ ባለጉልህ ባለታሪኮች ናችሁና አምላክ ነፍስህን ከቅዱሳን ስፍራ ያኑርልን፣ ለመላው ቤተሰብህም ጥናቱን ይስጥልህ በማለት በከፍተኛ የሐዘን ስሜት ሰናበታለሁ። አድናቂህ ያንተው ብርጋዴር ጀነራል ተስፋዬ አያሌው። አመሰግናለሁ። ብርጋዴር ጀነራል ተስፋዬ አያሌውን እጅግ አድርገን እናመሰግናለን። ሻለቃ አርጋው ካብታሙ። በዛሬው ዕለት በሜጀር ጀነራል ዶክተር መስፍን ገብረቃል ህልፈት ለማስታወስ ለሻማ መብራት ለተገኛችሁ ክቡራንና ክቡራት የታላቁ የጦር መሪ ሜጀር ጀነራል መስፍን ገብረቃል ህልፈት ለመዘከር በሚካሄደው በዚህ ታላቅ ስብሰባ ላይ ጥቂት ቃላት እንድናገር እድል ስለተሰጠኝ ክብር ይሰማኛል። እኔ ስለ ጀነራል መስፍን የምናገረው ስለ ግልና ማህበራዊ ህይወቱ እንጂ ስለ አጠቃላይ የውትድርና ሙያውና አስተዋጽኦው ይበልጥ የሚያውቁት ተናግረውታል። ታሪክም በሚገባው ደረጃ እንደሚያስታውሰው እንደሚዘክረው አልጠራጠርም። እንዲያም ሆኖ ከቀደሙት ተናጋሪዎች ጋር የምናገረው ስለ አንድ ሰው ታሪክ ስለሆነ የተወሰነ ድግግሞሽ የሚጠበቅ ነው። ከልጅነት እስከ ህልፈተ ጊዜው አንተ እያልኩ
እንዲያውም የታናሽና ታላቅ ወንድም ያህል ስለምንተያይ ከስራ ውጭ በነጠላው መስፍን እያልኩ እየጠራሁት ስለኖርኩ እንደተለመደው ያለ ፕሮቶኮል በቀጥል ቅር የሚለው ሰው የሚኖር አይመስለኝም። ከጀነራል መስፍንና ታናሽ ወንድሙ ጋር ፉካሬ ጋር እውቀታችን ከልጅነት ከፊደል ቆጠራ ጀምሮ ጀነራሉ ህይወቱ እስካለፈበት ጊዜ ድረስ በአካልም ሆነ በስልክ ወይም በመንፈስ የተራራቅንበትም ሆነ የተለያየንበት ጊዜ እምብዛም ነበር። ተራርቀን የቆየነው ጀነራል መስፍን ዊንጌት ሁለተኛ ደረጃ ትምህርት ቤት በእንግሊዝ ሀገር እና በእንግሊዝ ሀገር ሳንድረስ ሚሊተሪ አካዴሚ በቆየባቸው ጊዜያት ብቻ ነው። ከሳንድረስ በመኮንነት ተመርቆ ኢትዮጵያ ሲመለስ ስራ የተመደበው በቅርቡ በሐረር ከተማ ተቋቁሞ በነበረው በቀድሞ የቀዳማዊ ኃይለ ሥላሴ ሐረር ጦር አካዴሚ አሰልጣኝነት ነበር። በጊዜው እኔ በእጩ መኮንነት ስልጠና ላይ ስለነበርኩ በአለቃና ምንዝር ደረጃ ወታደራዊ ደንቡ በሚያዘው መሰረት እርስዎ ጌታዬ እያልኩ በሩቁም ቢሆን ደግመን ለመገናኘት በቃን። ከጥንቱም የታናሽ ወንድሙም የቅርብ ጓደኛ ጭምር ስለነበርኩ ከአመታት በኋላ ስንገናኝ የጋራ ስሜታችን ሞቅ ያለ እንደነበር አስታውሳለሁ። ከአካዳሚ በመኮንነት ከተመረኩ በኋላ አጋጣሚ ሆኖ እዚያው አካዳሚ በአሰልጣኝነት በመመደቤ ከጀነራል መስፍን ጋር ግንኙነታችን እየዳበረ እርስ በርስ መግባባትና መተማመን እስከ ዘለቄታው ቀጠለ። በዘመቻ በየግንባሩ በተሰማራበትና ከሀገርም በሚወጣበት ጊዜ ለዚህ ለታላቅ ሰው ለወኪልነት ተመራጭም ነበርኩ። በስደት በኖርበትም ረጅም ጊዜ የስልክ ግንኙነታችን አቋርጦ አያውቅም። ስለ ግል ግንኙነታችን እዚህ ላይ ላብቃና ስለ ጀነራሉ በጥቂት የማውቃትን ወታደራዊ ቁመና፣ ሰላማዊ ተፈጥሮና ስለ ግላዊ ተፈጥሮና ማህበራዊ ግንኙነቱ ባጭሩ ለመግለጽ እሞክራለሁ። ከጀነራል መስፍን ጋር አብረን በስራ ላይ በቅርብ የቆየነው ሐረር አካዳሚ በአሰልጣኝነት ጊዜ ብቻ ነበር። በዚያን ወቅት በጥቂት የተገነዘብኩት የታደለውን ግርማ ሞገስ ያለው ወታደራዊ ቁመና ሽክ ባለ ዩኒፎርም አሸብርቆ በከፍተኛ በራስ መተማመን ዕለታዊ ተግባሩን ሲያከናውን በአካባቢው ከነበሩ በማዕረግ እኩዮቹ የበታቾቹና እጩ መኮንኖች ብቻ ሳይሆን የበላዮቹም ያሳዩት የነበረው አድናቆትና ከበሬታ በአርአያነቱ ሮል ሞዴልነቱ የሚያስቀና ነበር። ጀነራሉ ከበላይ በተፈቀደለት መሰረት አዲስ አበባ ዩኒቨርሲቲ የሕግ ትምህርቱን አጠናቆ በኤልኤልቢ ዲግሪ ተመርቋል። በማህበራዊ ግንኙነቱ በኩል በሁሉም ወገን ተወዳጅና ተፈላጊ ነበር። በስራ አካባቢ ከነበሩ ከሲቪል በተለይም ከእንግሊዝ አገር ያፈራቸው ብዛት በነበራቸው ወዳጆቹ፣ ጓደኞቹ ዘንድ በእጅጉ የተከበረና ተናፋቂም ነበር። ቀልድም ሆነ ቁም ነገር ሲናገር በሚያምር አገላለጽ ዘይቤና ለዛ በማዝናናት በሁሉም ዘንድ ታዋቂም ተወዳጅም ነበር። ከዊንጌት ሁለተኛ ደረጃ ጓደኞቹ በአዲስ አበባ በቆየባቸው ጊዜያት ማህበራዊ ጓደኞቹ በቁልምጫ መልክ መስፍን ጂኬ እንጂ መስፍን ብቻ ወይም ሻምበል ጀነራል ብለውት አያውቁም ነበር። ጓደኞቹ ለጥቂት ቀናት ከተለያቸው መስፍን ጂኬ ናፈቀን ሲሉ ይሰሙ ነበር። በጀነራል ዊንጌት በቆየባቸው አመታት ውስጥ በቅጽበት የሚናገራቸው ቀልዶች ከብዙ አስርተ አመታት በኋላ እስከ ቅርብ ጊዜ ድረስ መስፍን ጂኬ እንደዚህ አለ ሲባል ይደመጡ ነበር። ወደ መጨረሻው ላይ ግን በማዕረግም ከፍ እያለ ሲሄድ
የሀገሪቱ የጸጥታ እየደፈረሰና ኃላፊነትም እየከበደው ሲመጣ ማህበራዊ ህይወቱን ፈጽሞ ከማቋረጡም ሌላ ከዘመድ ወዳጆቹም ርቆ ከቤተሰብም ጋር የሚገናኝባቸው ጊዜያቶች ብርቅ እየሆኑበት ሄደው ነበር። በመጨረሻም ኢህአዴግ ሀገሪቱን ሊቆጣጠር በተቃረበበት ዋዜማ በቀረበው የሰላም ጥሪ ድርድር መሰረት በጠቅላይ ሚኒስትር ተስፋዬ ዲንቃ የተመራው የልኡካን ቡድን አባል ሆኖ ወደ ለንደን አመራ። ልኡካኑ በድርድሩ ሂደት እያለ ኢህአዴግ አዲስ አበባን በመቆጣጠሩ እንደ ሌላው የልኡካን አባላት ሁሉ ጀነራል መስፍንም እዚያው ለንደን ከቀረ በኋላ ቀስ በቀስ ቤተሰቡን አሰባስቦ ልጆቹን እያስተማረ ኑሮውን ቀጠለ። እውቀት በቃኝ የማይለው ጀነራል ከልጆቹ ጎን ለጎን በገፋ እድሜው በስደት እያለ ለንደን ኪንግስ ኮሌጅ በተከታታይ በማስተርስና በፒኤችዲ ተመርቆ በሙያው ዙሪያ በአማካሪነትና በምርምር እስከ መስክ ተሰማርቶ ቆይቷል። እውቁ ጀነራል መስፍን ገብረቃል ባደረበት ህመም ምክንያት ሲረዳ ቆይቶ ነሐሴ 7 ቀን 2017 ዓ.ም ከዚህ ዓለም በሞት ተለየ። የሜጀር ጀነራል መስፍን አስከሬን ወታደራዊ ማዕረጉንና ክብሩን ባልመጠነ ደረጃ በሚከበርበትና በሚዘከርበት ምድር ሳይሆን ለደማላት ሀገር አፈር ሳይበቃ የቀብር ስርዓቱ ነሐሴ 22 ቀን 2017 ዓ.ም በዕለተ ሐሙስ የመጨረሻዎቹን የእድሜ ዓመታት ባሳለፈበት በኖረበት በእንግሊዝ ሀገር ለንደን ከተማ ተፈጽሟል። ቁም ነገሩ ግን ጀነራል መስፍን ገብረቃል አስከሬኑ የትም እንዴትም ይረፍ የኢትዮጵያ ልጅ የኢትዮጵያ ኩራት ሆኖ አልፏል። ሜጀር ጀነራል መስፍን ገብረቃል ከወይዘሮ ሙሉ ተወልደ ብርሃን ጋር ህጋዊ ትዳር መስርተው 3 ሴቶችና 1 ወንድ ልጅ አፍርተዋል። ለቤተሰቡ መጽናናትን እንመኛለን። ነፍሱን በገነት ያኑርልን። አሜን። እስካሁን እንግዲህ የሰማናቸው የህይወት ምስክርነት፣ የጓደኝነት፣ የአብሮነት እነዚህ ናቸው። ፕሮግራሙም የእሳቸው ስለሆነ እሳቸው ማሰብ እሳቸው መዘከርም ስለሆነ በዚህ መልኩ ነገሮች ምንም እንኳን ቢደጋገሙም አሁንም እስከ መጨረሻውም የምንነጋገረው ስለ ሜጀር ጀነራል ዶክተር መስፍን ገብረቃል ነው የሚሆነው። ቀጣይ ፕሮግራማችን የሚሆነው የእምነት አባቶች መጥተዋል እዚያው እኛ ጋር። እሳቸው መጥተው ስርዓቱ በሚፈቅደው መሰረት ቢያንስ ስማቸውን ያነሳሉ። የሚሉትን ነገር ከሳቸው እንሰማለን። ከዛ ከሳቸው ካስተላለፉት መንፈሳዊ ቃል በኋላ ሁላችንም ለሻይ ረፍት እንወጣለን። አሁን አባን ወደዚህ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ከፍተኛ ጀነራሎች፣ የቀድሞ የኢትዮጵያ ዳር ድንበር ስታስከብሩ ስትጠብቁ ኢትዮጵያን ዛሬ ለምናያት ያሸጋገራችሁ ታላላቅ አባት አርበኞች፣ ታላላቅ መኮንኖች፣ ጀነራሎች ሁላችሁም በእግዚአብሔር ስም እንደምሰነበታችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በአመታት ላይ አመታትን፣ በቀናት ላይ ቀናትን፣ በወራት ላይ ወራትን አቀናይቶ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ ሁላችንም የተሰበሰብነው በክቡር ጄኔራል ዶክተር መስፍን ገብረቃል ምክንያት ነው። እንግዲህ አባቶቻችን ከምንም ጊዜውም በላይ ክብር የሚገባቸው እጅግ
ልናደንቃችሁ ኢትዮጵያ እናንተን ልታከብር በየትኛውም ሃይማኖት ውስጥ ይሁን ሃይማኖትንም ማስፋት ሃይማኖትንም ማስተማር ማጥመቅም መጠበቅም የሚቻለው የሀገር ሰላም ዳር ድንበሯ ሲጠበቅ ነውና እንደ ሃይማኖት ሁሉ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌላውም ቤተ እምነት እቀብ ሕዝባ ወሰራይታ ለሀገሪቱን ኢትዮጵያ ሳትል አታድርም። ቤተክርስቲያን ሕዝቦቿን ጠብቅ ዳር ድንበሯን የሚጠብቁ ሰራዊቶቿንም ጠብቅ እያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሊትም ቀንም በሰዓታቷም በማህሌቷም በቅዳሴዋም በውዳሴዋም በሁሉም ስታመሰግን ትኖራለች። እንደዚሁም ደግሞ ዛሬ እናንተ ምንም እንኳን በስደት አገር እያሉ በዛው እየኖሩ ሕይወታቸው ቢያልፍም ክቡር ጄኔራል የቀድሞ ለሀገር ያበረከቱት ስራቸው ታሪካቸው ስዕብናቸው ማንነታቸው የተለየ ቦታ የሚሰጠውና አሁንም እዚህ አዳራሽ ከገባው ጊዜ ጀምሮ ክቡር ጄኔራል ተስፋዬ ጨመዳ ጎን ተቀምጬ ነበርና ከፍቷቸው እያዘኑ ሳይ እንዴት አይነት ታላቅ ወንድም እንደነበሩ በዓለማዊም ትምህርት ዶክተሬት ድረስ ሄደው የተማሩ ታላቅ ወንድም እንኳን እዚህ አይደለም በሰውም ሀገር ሄደው አላረፉም። ዕውቀትን ለመሸመት ይተጉ የነበረበትን ቅድም ሲነገረን ሰምተናል። እኚህ ታላቅ ጄኔራል ኢትዮጵያዊነታቸው በመጽሐፍ ቅዱስ ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይለቅም ይላል። ኢትዮጵያዊ ማንነታችን ኢትዮጵያ አንድነታችን ድሮ እንግዲህ በኢትዮጵያ በተለያየች ጊዜ ከጣሊያን ወረራ ጊዜ ጀምሮ ከዛም በኋላ የሶማሌ ጦርነት ጀምሮ ትልቅ ጀብዱ የፈጸማችሁ ለሀገር ውለታ የዋላችሁ ሀገር ዛሬ ለምትቆም ያለችበት ደረጃ እንድትቆም ውለታ የከፈላችሁ ለእናንተ ነውና ለክቡር ጄኔራል በህይወት ከኛ ላለፉትም በህይወት ላላችሁም ለእናንተ ክብር ይገባችኋልና እስቲ ሁላችሁም ክብር ስጡ። በእውነት እግዚአብሔር ያክብርልን ብላችሁ ክብር ስጡ። እኛ በእነሱ ውስጥ በእናንተ ውስጥ እግዚአብሔር እናመሰግናለን። ዛሬ የምናየው ልማት ይሁን፣ ዛሬ የምናየው ሰላም ይሁን፣ ዛሬ የምናየው እያንዳንዱ ነገር እናንተ ትላንት በከፈላችሁት መስዋዕት እናንተ ሀገርን ለልጆች ባስረከባችሁት ትልቅ የህይወት መስዋዕት ቆስላችሁ አካላችሁ ጎሎ የህይወት መስዋዕት ሰጥታችሁ ከናንተ መካከል ዛሬ ያልደረሱ አሉ። እነዚህ ሁሉ ዛሬ ኢትዮጵያ ልትዘክራቸው አባቶቻቸውን ከፍ አድርጋ ልክ ባንዲራውን ስናነሳ እናንተን እናስባለን። በባንዲራ ውስጥ ውለታ የከፈላችሁላትን ደማችሁን አጥንታችሁን የከሰከሳችሁላትን። ስለዚህ ሀገር ሆና የምትቀጥለው እንደናንተ አይነት ጀግኖች ሲኖሯት ነው። እናንተ ዛሬ ጀግኖች ናችሁ። በሰውም ዘንድ በእግዚአብሔርም ዘንድ ዋጋ አላችሁ። ድካማችሁ ከንቱ የሚቀር አይደለም። ይሄው ልጆቻችሁ ከናንተ ተቀብለው ሀገርን እያሻገሩ ነው። ድካማችሁ ከንቱ የሚሆነው በእናንተ ላይ ቆሞ ሀገር ወርቃ ብትቀር ኖሮ ታዝኑ ነበር። ዛሬ ግን ሀገር አብባ አፍርታ ለምታ ደምቃ ስትታይ ያን የናንተን ድካም ያን የናንተን የፈሰሰውን ደም የተሰበረውን አጥንት በዚህ ልማት ውስጥ እናያለን ማለት ነው። ስለዚህ በእውነት ክቡር ጄኔራል ባሉበት ሆኖ ገብረ ሥላሴን ነፍሳቸውም በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን፣ ልጆቻቸውን ደግሞ ለቁም ነገር ያብቃልን። የትም ይሁን የት ኢትዮጵያዊነት ነው። የትም በዜና ላይ በማህበራዊ ድረገጽ ላይ ስርዓተ ቀብራቸውን እያየው ነበር። ይሁን እንደ አገሩ ሁኔታ ነው የሚሆነው ሰው እንጂ እዚህ ቢሆን ደግሞ ሁላችንም በመንበረ ጸባዖት ቅድስት ሥላሴ ከበን አክብረን ወደ ፈጣሪያቸው እንደምንሸኝ ምንም አንጠራጠርም። ነገር ግን እግዚአብሔር የፈቀደው ይሆናል። አሁንም ደግሞ እኛ ኢትዮጵያውያን ከተባበርን አንድ ከሆን ካሰብንበት በክብር አጽማቸውን አምተን ከአርበኞቹ ከጓደኞቻቸው በቅድስት ሥላሴ የማናኖርበት ምክንያት የለም። ዋናው የኔና የናንተ አንድነት ነው። ስለዚህ እግዚአብሔር አምላካችን ቁርጠኛ አባት ራእይ ያላቸው አባት ጀግና ነበሩና ያን ጀግንነት ከሳቸው ወርሰን ሁላችንም ለሀገራችን አንድነት ለሀገራችን ሰላም
ልጆቻችን በሰላም በፍቅር በአንድነት የሚኖሩባትን አገር የምንገነባው እናንተ መርቃችሁ ስታልፉ ነው። እናንተ ባረካችሁን ስታልፉ ነው። አዝናችሁ ስታልፉ ሀገርም ታዝናለች። ደስ ብሏችሁ ስታልፉ ግን ሀገር ትደሰታለች። ስለዚህ ለሁላችሁም ክብር ይገባቸዋል። እግዚአብሔር ያክብራችሁ። ሕይወታችሁን፣ ዘመናችሁን፣ ጊዜያችሁን፣ ጤናችሁን ሁሉ ይጠብቅልን። እግዚአብሔር የአገልጋዩን የገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። አንድ ጊዜ ሁላችንም ቆም ብለን ጸሎት እናደርግላቸዋለን። አቤቱ ቅዱስ አምላክ ሆይ የአገልጋይህን የገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ለቤተሰቦቹም የሐዘን ዳርቻ አድርግልን። ለእኛም ለቤተሰቦች፣ ለጓደኞች፣ ለሁሉም ለወዳጆች ሁሉ መጽናናቱን እንድታድለን ነፍሱን በአብርሃም በይስሐቅ በያዕቆብ አጠገብ እንድታሳርፍልን ቅዱስ ስምህን እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራ ይስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ አሜን። ኦ እግዜ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአትን እግዚአብሔር ይፍታ። ነፍስ ይማርልን፣ የሐዘን ዳርቻ ያድርግልን። እናንተንም እግዚአብሔር ያጽናናችሁ፣ በዕድሜና በጤና ይጠብቅልን። ወስብሐት ለእግዚአብሔር። በፕሮግራማችን ቅደም ተከተል መሰረት አሁን ለሻይ ረፍት የምንወጣበት ነው የሚሆነው። ከፊት ያሉት እንግዶቻችን ይወጣሉ፣ ከዛ ተከትለን እንወጣለን ማለት ነው። የዚህም ፕሮግራም ታላቅነት የዚህም ፕሮግራም ትልቅ ያደረገውን ነገር ሁላችንም አስበን እንደመጣ ነው። ቀደም ሲልም የህይወት ምስክርነት የሰጡ አባቶች አለቆቻችንም እንደተናገሩት
በሜጀር ጀነራል ዶክተር መስፍን ገብረ ቃል ህልፈተ ህይወት ምክንያት በማድረግ የሻማ ማብራትና የሀዘን መግለጫ በዚህ ቦታ ላይ ለመስጠት ነው። ይሄ እንዲሆን የተባበረው ከመንግስት ወገን መከላከያ ሁሉንም ኃላፊነት ወስዶ እያደረገ ያለበት ሁኔታ ነው ያለው። ይህም ክቡር ፊልድ ማርሻል ብርሃኑ ጁላ የአንበሳውን ድርሻ ነው የሚወስዱት። በሳቸው መልካም በጎ ፍቃድ ለእኚህ ጀግና የሚመጠናቸው ክብር እንዲደረግ አቅጣጫ በማስቀመጣቸው ምክንያት የተደረገ ነው። እናመሰግናለን። በመቀጠል እንግዲህ የሁኔታውን ትልቅነት የሚገልጸው በቦታው ላይ ያላችሁ ሲኒየር ሰዎች የምታደርጓቸው ንግግሮችና የምታስተላልፏቸው መልእክቶች ነው። በቦታው ላይ ከቀድሞ ባለስልጣናት ማለትም ሚኒስትር ላይ የነበሩ በምክትል ጠቅላይ ሚኒስትር፣ በፖሊት ቢሮ አባል፣ በሚኒስትርነት፣ በቺፍ ኦፍ ስታፍ ማለትም በጠቅላይ ኤታማዦር ሹምነት ሲያገለግሉን የነበሩ አለቆቻችን፣ ጀነራል መኮንኖቻችን በመካከላችን አሉ። ይህም ፕሮግራሙን ከፍ የሚያደርገው ነው። አምባሳደሮች አሉ። የኩባ አምባሳደር፣ የራሽያ በመካከላችን አሉ። ከውጭ ጉዳይ ሚኒስቴር ተወክለው ያሉ አሉ እና አሁንም በስራ ላይ ያሉ ከፍተኛ የጦር መኮንኖች ባለፈው አገልግለው ሰጥተው የነበሩ ትላልቅ ጀነራል መኮንኖቻችን በመካከላችን አላችሁ። ጉባኤው ትልቅ ጉባኤ ነው። ለሳቸው በሚመጥን ክብር የተዘጋጀ ነው። ይህንን ክብር በተዘጋጀው እድሉን ባገኙ ሰዎች አንደበት የሚገለጠውን ነገር በቀደም ተከተል የምንሰማ ነው የሚሆነው። ስለዚህ በአብሮ አደግነትም እሳቸውንም ከማወቅ ከጥንታዊ የኢትዮጵያ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ በመካከላችን አሉ። እድሜ ጠገብ የሆነ ትላልቅ አባቶች አውራዎች በመካከላችን በመኖራችሁ በጣም ነገሩንም ከፍ ከማድረጉም በላይ እኛንም ደስተኞች ያደርገናልና እግዚአብሔርን ደግሞ ስለዚህ እናመሰግናለን። እድሜ ሰጥቶን እኛ ሌሎቹን በክብር የምንሸኝበትን እድል ማግኘታችን ይሄ ከእግዚአብሔር የሚሰጥ ጸጋ እንጂ ሌላ አይደለም። ስለዚህ በመካከላችን የጥንታዊ ኢትዮጵያ አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ የሚሉንን የሚያስተላልፉልንንም አጭርም ብትሆን የእሳቸውን ነገር እንሰማና የሚቀጥለው ተናጋሪ አስተዋውቃለሁ። አሁን ልጅ ዳንኤል ጆቴን ወደ መድረክ ጋብዙልኝ። እንዴት አደራችሁልኝ? የዛሬ 30 እና 40 ዓመት በየተለያዩ አቅጣጫ ስንሯሯጥ የነበርነውን ዛሬ እግዚአብሔር ፈቅዶ በሀገራችን ሰላም ኖሮ መሯሯጥና መገዳደል ቀርቶ የሞቱ ታላቅ ጀግና የሆነውን ሜጀር ጀነራል መስፍን ገብረ ቃል የሻማ ስነ ስርዓት ላይ በዚህ በመገኘታችን እግዚአብሔርን ሳላመሰግነው አላልፍም። አገራችን ምንም ጊዜ ችግር ይኖራታል። ከችግሯም ልትወጣ የምትችለው ሁላችንም ባንድ ላይ ሆነን እጅ ለእጅ ተያይዘን ጊዜያችንን በቁም ነገር እያሳለፍን የኢትዮጵያን ሉዓላዊነት ስናስጠብቅ ብቻ እንደሆነ የምታውቁት ነው። እናንተም ቀደም ሲል ኢትዮጵያ ላይ በተቃጣው የተለያዩ ግንባር ተሰልፋችኋል። ደማችሁንም አፍስሳችኋል። መስዋዕትነታችሁንም አስመስክራችኋል። ብዙ ወንድሞቻችን እህቶቻችን አልቀዋል። አሁን ዘመኑ የሚጠይቀው ከእንደዚህ ያለ ጉዳይ ውስጥ እንዳንገባ እርስ በርሳችን ተፈቃቅረን ያቺ የምንወዳትን ኢትዮጵያ የምትባለውን ሀገር አረንጓዴ ቢጫ ቀይዋን አስጠብቀን ዳር ድንበራችንን አስከብረን የባህር በራችንን ስናስመልስ ብቻ ነው። ይሄ እስካልሆነ ድረስ ኢትዮጵያ የለንም።
ተቆሳስለናል። ቁስሉ እኮ ጠባሳ ሆነዋል። ጠባሳው እኮ ደርቋል። አንፍቀውም፣ አናደማውም። ሜጀር መስፍን ገብረቃልን እኔ የማውቀው በ1957 ጀምሮ ነው። ከሳንድኸርስት ትምህርቱን ጨርሶ ከመጣ በኋላ ከጓደኛው ወዳጅ ስም ይጠፋ የለም አንዳንዴ ሜጀር ነበረ ከኮሎኔል አለማየሁ አስፋው ጋር ሆኖ በነበሩበት ጊዜ በእውነቱ ከሆነ በጊዜው በነበረው ህብረተሰብ መካከል በጣም ተቀባይነትና ታዋቂነት የነበራቸው እንደነበሩ ትዝ ይለኛል። በእርግጥ በእድሜ በርከት ያለ ቁጥሮች ባሉት ይበልጠኛል። ነገር ግን ባለባበሳቸው፣ ባቋሟቸው በተለይ መስፍን ኮስታራ ነበር። ሳቁ በልክ ነው፣ ጨዋታውን በልክ ነው። ሰው ያፈቅራል፣ ሰው ያከብራል። እኔ እሱን መጨረሻ ላይ ያገኘሁት የደርግ ዘመን በሚባልበት ጅማሬው ላይ እንዳጋጣሚ ሆኖ የመጀመሪያ ባለቤቴ አባት ጀነራል ኃይሉ ይባላሉ። እሳቸው ቤት ስር ሻምበል የማስታወቂያ ሚኒስቴር ውስጥ የነበረ በኋላ የተገደለ ጀነራል መስፍን በዛን ጊዜ እሱ ጋር በመጣበት ጊዜ መኪና ውስጥ ሆኜ አግኝቼው ተጫውተናል። አመጣጡ ምንድነው? አካሄዱ እንዴት ነው? ምንስ እያስከተለ ነው? በሚል ተጫውተናል። ከዛ በኋላ አግኝቼው አላውቅም። ያው ፈሪ የእናቱ ልጅ እንደሚባለው ወደኛ ግድያ ሲታሰብ አምልጬ ሄጃለሁ። ስላመለጥኩም ነው ዛሬ ከእናንተ ጋር ቆሜ መነጋገር የቻልኩት። ይሄ የእግዚአብሔር ፍቃድ የእግዚአብሔር ስጦታ ነው። ስለዚህ ጀነራል መስፍንን እኔ የማየው በወታደርነቱ በተማረው ትምህርት ለሀገሩ የቆመ ላለቆቹ ታዛዥ ለበታቹ ደግሞ ደግና ከነሱ ጋር አብሮ የሚሰራ እንደነበረ ከብዙ ጓደኞቹ ሰምቻለሁ። የበለጠ ደግሞ የማደንቀው የሀገራችን ትልቁ በሽታ የብሔር በሽታ በነበረበት ጊዜ ሜጀር መስፍን ገብረቃል የብሔርነት ችግር ሳያጋጥመው ወደዛ ሳያደላ ለእናት ኢትዮጵያ አገሩ እስከ መጨረሻው ድረስ የሞተ መሆኑን ለመመስከር ስለመፈልግ ነው። ያ እኛ ሁላችን በዛ መልክ ይሄድን እንደሆነ ያው እንደሚባለው ህዳሴ ግድባችን ጨርሰናል። እዚህ ያለነው በሙሉ የቀድሞ የአዲሱ የነገ ሳንባባል ባንድ ላይ ቆመን የባህር በራችንን ለማስመለስ ጥረት እንድናደርግ በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ስም አደራ ላችኋለሁ። አመሰግናለሁ። በመካከላችን የታላቁ ህዳሴ ግድብ አስተባባሪ ዶክተር አረጋዊ በርሄ በመካከላችን አሉ። በመካከላችን ስለተገኙ በጣም ደስ ብሎናል። ኦልሬዲ እያንዳንዱ ነገር ያው ደረጃውን ከፍ እያደረገው ነው ያለውና እሳቸው በመካከላችን ስለተገኙ ደስ ብሎናል። እስቲ በጭብጨባ እንቀበላቸው። ለሜጀር ጀነራል ዶክተር መስፍን ገብረቃል ካላቸው ክብርና ፍቅር አንጻር በዚህ በተጣበበ ጊዜ ስፔሻሊ ደግሞ እሳቸው ያሉበትን ዲፓርትመንት ታውቃላችሁ። ያንን አጣበው ለዚህ ነገር ቅድሚያ ሰጥተው መጣታቸው ደግመን እጅግ አድርገን በቀድሞ ኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ስም እጅግ አድርገን እናመሰግናለን። በመቀጠል የሚሆነው አሁን አናደክማችሁም፣ 3 ነገሮች ነው የምናደርገው። የዕለቱ የክብር መልእክት የሚያቀርቡልንና ተናጋሪ የሆኑት ሌተናንት ጀነራል አዲስ ተላን ከመጋበዜ በፊት ከሳቸው በፊት በቀድሞ
ሚኒስትርና የፖሊት ቢሮ አባል የሆኑ ጓድ ብርሃኑ ባዬ በመካከላችን አሉ። እሳቸው የመጀመሪያ ይሆናሉ። ከእሳቸው በመቀጠል ጓድ ፋሲካ ሲደልል በቀድሞ ምክትል ጠቅላይ ሚኒስትርና ሚኒስትር የነበሩ በመካከላችን አሉ። እሳቸውም ስላለው ነገር የሚሉን ነገር አለ። ከትልቅ ሰው ትልቅ ነገር እንደምናገኝ ተስፋ እናደርጋለን። ብዙ ነገር ነው የሚሆነው። ከዛ በመቀጠል በመጨረሻ ጓድ ሌተናንት ጀነራል አዲስ ተላ የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩ እሳቸው መልእክት ያስተላልፉልንና በመጨረሻም የሀዘን መግለጫውን በክብር መዝገብ ላይ እንደ ሲኒየር ቅደም ተከተላችሁ ስምና ማዕረግ በመጻፍ የእሳቸው መታሰቢያ እዚህ የሀዘን መግለጫው ላይ ይቀመጣል። ይሄ በመከላከያ ቅርስና ታሪክ አስተዳደር እዛ የሚቀመጥ ነው የሚሆነው። ትልቅ ታሪክ ነው። በቅደም ተከተላችሁ ከጀነራል አዲስ ንግግር በኋላ አምባሳደሮች በየደረጃው ያላችሁ እንደ ማዕረግ ቅደም ተከተላችሁ ያንን ነገር የፊርማ ማኖር ስነ ስርዓት ታከናውናላችሁ። አሁን በቅደም ተከተል በጠራሁት መሰረት ጓድ ብርሃኑ ባዬ የመጀመሪያው ይሆናሉ። በመቀጠል አዲስ ማን ነው ጓድ ፋሲካ፣ ከዛ ጓድ አዲስ። ጀነራል መስፍን ገብረ ቃልና እኔ በመጀመሪያ ጊዜ የተገናኘ ነው ጀነራል ወንጌት ሁለተኛ ደረጃ ትምህርት ቤት ነበር። እሱ 2 ዓመት ይቀድመኝ ነበር። ከዛም እሱ ወደ እንግሊዝ ሀገር ሳንደርስ ሚሊተሪ አካዳሚ ተላከ። እንዳጋጣሚ እርሱም በ1957 ዓመት መጀመሪያ ላይ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሕግ ፋካልቲ እኔም እንደዚሁ የ3 ዓመት የዩኒቨርሲቲ ዲፕሎማ ይዞ መጥቶ ስለነበረ እዛ ሲመዘገብ እኔም ደግሞ ከአካዳሚው እንደዚህ የ3 ዓመት የአካዳሚ ከውትድርና ስልጠና በተጨማሪ ይዤ ስለነበረ ተገናኘን እና ከ57 ዓመተ ምህረት መጀመሪያ እስከ 1959 መጨረሻ ድረስ በሕግ ፋካልቲ አብረን የክፍል ጓደኞች ሆነን ተምረን በ59 ዓመተ ምህረት ኤልኤልቢ ዲግሪ ተሰጥቶን ተመረቅን። ከዛ በኋላ እሱ አዲስ አበባ መከላከያ ሚኒስቴር ሲመደብ እኔ ኤርትራ 2ኛ ክፍለ ጦር ተመደብኩ እና በ60 ዓመተ ምህረት ወደዛ ሄድኩ። ይህ ሁሉ ሆኖ ከሁለተኛ ደረጃ ትምህርት ቤት የተጀመረው ወዳጅነታችን በዘላቂነት በሕይወታችንም በሙሉ ሳይቋረጥ ቀጥሎ የስራ የትግልና የዓላማ አጋር ከመሆን በላይ በጣም የማከብረው የማደንቀውና የምወደው ወንድሜ ነበረ። አንድ ቀን ጀነራል መስፍን ከአዲስ አበባ ደውለልኝና ሚስት ለማግባት አስመራ እመጣለሁ፣ አንተ አንደኛ ሚዜ ስለሆንክ ተዘጋጅ፣ ሌሎችንም መኮንኖች ሰርገኛ እንዲሆኑ አዘጋጅ የሚል ትእዛዝ ሰጠኝ። ትእዛዙን በሚገባ ፈጽሜ ሰርጉ በጥሩ ሁኔታ ተከናወነ። ቤተሰቦቹ እዛው አባቱም ሌሎች አባቱ ኮሎኔል ገብረቃል እና ሌሎችም ቤተሰቦቹ ዘመዶች ሁሉ ስለነበሩ በጥሩ በደማቅ ሁኔታ ተከናወነ። ጀነራል መስፍን ገብረቃል በጣም ጎበዝ፣ በሁሉም ረገድ ለሀገሩም ለወዳጅ ዘመድና ለጓደኞቹ ታማኝ፣ ቆራጥ፣ ደፋር፣ የሚያምንበትን ከመናገር ወደ ኋላ የማይል ጀግና መኮንን ነበር። ቤተሰቡንና ወዳጅ ዘመዱን እኛንም ጓደኞችን እግዚአብሔር ያጽናል። በዚህ ትልቅ ፕሮግራም ላይ አምባሳደሮች እና
የውጭ ሰዎች እድሉን ስለፈለጉ ቢያንስ የኩባ አምባሳደር 2 ደቂቃ ይሰጠኝ ብለው ስላሉ ተናጋሪዎችን ይቅርታ ጠይቄ የኩባ አምባሳደሯን እጋብዛለሁ። ምናልባት ከአስተርጓሚው ጋር ወደዚህ Buenas tardes a todos. Es un honor participar en este recordatorio y agradezco mucho la invitación que nos han realizado. በጣም ነው ማከብረው ይሄንን በዚህ ዝግጅት ላይ በመገኘቴ እና የዚህን ዝግጅት ያዘጋጁ ኮሚቴዎችን ወይም አሶሲዬሽን በጣም ነው ማመሰግነው። Al recordar la vida de un hijo ilustre de Etiopía, el general Mesle de Brecael, recordamos que los pueblos tienen que conservar su historia. በዛሬው ዕለት ይሄ የምናስታውሳቸው ጀነራል ዶክተር መስፍን ገብረቃል የኢትዮጵያ የክብር ልጅ በመሆናቸውና እኔም እዚህ በመገኘቴ በጣም ከፍተኛ ምስጋና አቀርባለሁ። Los pueblos tienen que conservar con celo su historia. Por eso este año Cuba y Etiopía están recordando los 50 años de relaciones bilaterales que cumplen ambos países. ህዝቦች የተገናኙበትን ጊዜ ሁሉ እናንተ ዛሬ ለጀነራል መስፍን ገብረቃል እንደምታከብሩት ሁሉ የተገናኙበትን ጊዜ በጣም ማክበር አለባቸው። ለዚህም 50ኛ ዓመት የኩባና የኢትዮጵያን ሪሌሽን በዚህ ዓመት እናከብራለን። Por eso, esas relaciones que se han fortalecido todos estos años, seguiremos incrementándolas. ግንኙነት ከጀመርንበት 50 ዓመት ጀምሮ የዛሬ 50 ዓመት ጀምሮ በተለያዩ መንገዶች በከፍተኛ ደረጃ ግንኙነታችን የተጠናከረ መሆኑን ገልጻለሁ። Y evocaremos la vida y la obra de nuestro legado fundamental, la vida de Fidel Castro. ሁሉ ጊዜ የኩባ ህዝብና ኢትዮጵያን ሰዎች እንደምታውቁት የፊደል ካስትሮን ህይወት በጣም ነው የምናከብረው። ዘንድሮ 100 ዓመቱን የተወለደበትን እናከብራለን። Que cumplirá 100 años. 100 ዓመቱን ያከብራል። Viva la amistad entre Cuba y Etiopía. የኢትዮጵያና የኩባ ግንኙነት ለዘላለም ይኑር። Gloria a los héroes. ታላቅ ክብር ለጀግኖች። Muchas gracias. የራሻ ተወካዩን እዚሁ እንጋብዛለን። ይህንን ሻለቃ አርጋው በማስተርጎሙ ቢያግዙ በእንግሊዘኛ የሚናገር ከሆነ English. Ladies and gentlemen, distinguished guests and esteemed hosts. First and foremost, I would like to extend my deepest gratitude for the kind invitation to this prestigious event. Say that again. So, first and foremost, I would like to extend my deepest gratitude for the kind invitation to this prestigious event. ከሁሉም አስቀድሜ ለዚህ ለተከበረ ዕለት መጋበዜን በጣም አመሰግናለሁ። It's a true honor to be here among such esteemed company, and I'm profoundly thankful for the opportunity to engage in meaningful dialogue and strengthen our shared bonds. The relationship between Russia and Ethiopia stands as of enduring friendship and mutual respect, rooted in a rich history of cooperation that spans decades. From our joint efforts in promoting peace and stability in Africa to advancing economic partnership and cultural exchanges. Their ties have proven vital not only for our two nations but for the broader global community. In an increasingly intercontinental world, the importance of such alliance cannot be overstated.
They foster sustainable development, enhance security, and pave the way for prosperity for all. Russia remains steadfast in its commitment to supporting Ethiopia on all pressing issues of the day, whether in areas of economic growth, infrastructure development, or regional stability. We stand ready to collaborate closely. In particular, we reaffirm our dedication to assisting Ethiopia in the advancement of its naval forces, ensuring they are equipped to meet modern challenges and contribute to maritime security in the region. Once again, thank you for the warm welcome and for your unwavering hospitality. Together, let us continue to build a future of shared success and solidarity. Thank you for attention. ወደ ኋላ እንዳንመለስ ይቅርታ አሁንም ተጠይቄ ዶክተር አረጋዊ በርሄ አንድ ነገር ሊሉን ይገባል። ምክንያቱም ይሄ ሰዓት የሳቸው ጊዜ ነው፣ የሚመሩት ተቋም ነው። የሚያስተላልፏትን ነገር 2 ደቂቃም ብትሆን በዚህ የተከበረ ቦታ ላይ የሚሉንን ሰምተን ወደሚቀጥለው እንሄዳለን። ዶክተር አረጋዊ በርሄን ወደ መድረክ ሸኙልኝ። በቅድሚያ ለጋባዦቹ ለአዘጋጆቹ በጣም ለማመስገን ወዳለሁ። ይህን የመሰለ ዝግጅት ለኢትዮጵያ አርበኞች ሲያንሳቸው ነው የምለው። የኢትዮጵያ አርበኞች እንደ ጀነራል መስፍን ገብረ ቃል ያደረጉት ተጋድሎ እኔ በተጻራሪ ወገን ሁኜ በደንብ ነው የማውቀው፣ ስከታተለው ስለነበረ ለሀገራቸው ሲሉ ለወገኖቻቸው ሲሉ የከፈሉት መስዋዕትነት ስለማውቀው እኔ ለኢትዮጵያ ክብር፣ ለኢትዮጵያ አንድነት፣ ለኢትዮጵያ እድገት ስትሉ ክቡር ህይወታችሁ መተኪያ የሌለው ህይወት ግንባር ላይ መስመር ላይ ማስቀመጥ ቀላል ነገር አይደለም። የትልቆች ትልቅ አስተዋጽኦ ነው። ሜጀር ጀነራል መስፍን ገብረ ቃልም በዚህ ተሰልፈው አሁን በቅርብ ጊዜ መስዋዕት ሆነዋል እና ያለኝን ስሜትና ክብር ለመግለጽ እወዳለሁ። ብዙ አርበኞች ተዋድቀዋል፣ አሁንም እየተዋደቁ ናቸው። በእርግጥ የኢትዮጵያን ምንነት የኢትዮጵያን ታሪክነት ካለማወቅ የሚሳሳቱ ወገኖቻችን አሉ። ከሚሳሳቱት የነበሩ አንዱ እኔ ነኝ። ኢትዮጵያ እኛ ብቻ ሳንሆን የውጭ ዜጎች እነ ሄሮዶትስ ግሪኮች የሚያውቋት አገር ነች። በዚህ በረጅም ጊዜ ውጣ ውረድ ብዙ ችግሮች አልፋለች። ብዙ ፈተናዎች፣ ብዙ ወጣ ገባ የሆኑ የታሪክ ሂደቶች አልፈናል። ልበ ሰፊ ሆነን እውቀትን ገቢተን ታሪክን አውቀን አገናዝበን ብንከታተል ኖሮ ብዙ ነገር ባተረፍን ነበር። ሀገራችንም ጥንታዊት ሀገራችን ዓለም የደረሰበት ደረጃ ማድረስ እንችል ነበር። አሁንም ዘው አለ እንጂ አልፈረሰም። አንድ ምሳሌ አለ ወልቃይቶች የሚመስሉት። ፍሬ ሲወድቅ ከዛፉ አይርቅም ይላሉ። አሁንም ብዙ መንጠባጠብ ቢኖር ሁሉም ታሪኩን ሲያቀው ሂደቱን ሲያቀው
ወደ ነበረበት ይመለሳል። ኢትዮጵያዊነት እንደገና ያብባል። እግረ መንገዴ ደግሞ ትንሽ ከህዳሴ ግድብ ግንባታ ማስተባበሪያ ጽሕፈት ቤት ስለመጣው ስለሷም አንዲት ቃል ልበል። ግድባችን በኢትዮጵያ ሕዝብ ትብብር ከሊቅ እስከ ደቂቅ ተሳትፎ ከቁጭት የመጣ አስተዋጽኦ በማድረግ ግድቡ እንዲጠናቀቅ አድርገዋል። አሁን ለምረቃው በጣት የሚቆጠሩ ቀኖች ነው የቀሩን። ይሄ ድል ከአድዋ ድል ጋር የሚያመሳስለው ብዙ ምክንያቶች አሉት። ዋናው ምክንያት ግን ለሀገራችን ስንል አንድ ልብ ሆነን በህብረት መነሳታችን ነው። አሁንም ማንም ኢትዮጵያዊ የቆላ ይሁን የደጋ፣ የሰሜን ይሁን የደቡብ፣ እስላም ይሁን ክርስቲያን፣ ሴት ትሁን ወንድ አንድ ኢትዮጵያዊ ልብ ይዘን ከተንቀሳቀስ ዓለም የደረሰበት የስልጣኔ ማማ በአጭር ጊዜ ውስጥ ልንደርስ እንደሚችል ህዳሴ ግድባችን ተጨባጭ ማስረጃ ነው። ስለዚህ ለዚህ ስንል ከዚህ በፊት እንደከፈልነው ሁሉ መስዋዕትነቱን እየከፈል ልበሰፊ ሆነን በልዩነት ሳንጠመድ በአንድነት በመተሳሰብ ድል እንድናረግ በዚህ የወንድማችን ታላቅ ወንድማችን የአባታችን የመስዋዕትነት ቀን አደራ ለማለት እወዳለሁ። አመሰግናለሁ። አመሰግናለሁ። ቀጣይ የሚሆነው በቅደም ተከተሉ መሰረት ነው የምናደርገው። ቀጣይ ተናጋሪ ባስቀመጥኩት መሰረት ጓድ ፋሲካ ሲደልል በቀድሞ የመንግስታችን በምክትል ጠቅላይ ሚኒስትር ማዕረግና በሚኒስትርነት በፖሊት ቢሮ አባልነት ያገለገሉ ናቸው። ብዙ ነገር እንደሚቀርልን ተስፋ አደርጋለሁ። እሳቸውን ወደ መድረክ ሌተናል ጀነራል አዲስ ተድላ ጓድ ሌተናል ጀነራል አዲስ ተድላ የክብር እንግዳ፣ የተከበሩ የፌዴራል ዲሞክራቲክ ሪፐብሊክ የመከላከያ ሚኒስቴር ተወካይ፣ ክቡራትና ክቡራን፣ ምድራዊ ተልእኮውን በክብር አጠናቆ በቅርቡ ከዚህ ዓለም በሞት ስለተለየን ስለ ዘመናችን ታላቁ የጦር መሪ ስለ ሜጀር ጀነራል መስፍን ገብረቃል ውልደት፣ እድገት፣ ትምህርታዊ ዝግጅት ለእናት ሀገሩና ለወገኖቹ ስላበረከታቸው አገልግሎቶችና ስለ መልካም ስብዕናው በጓደኞቹ፣ በቀድሞ ተማሪዎቹ፣ በሙያ ባልደረቦቹ በአርአያነት ሲዘከሩ የሚኖሩ የሚያኮሩ ምስክርነቶች ተሰጥተዋል። እኔ ወደ መድረክ የመጣሁት ግን የተለየ ተልእኮ ይዤ ነው። የውድ ጓዳችን የጀነራል መስፍን ገብረቃል አስተዋጽኦ እንደ ጦር መኮንን የሀገርን ዳር ድንበር በማስከበር ብቻ የተወሰነ አልነበረም። እንደ አብዮታዊ ትውልድ አባልነቱ በሀገራችን አዲስ ስርዓት ለመገንባት በተካሄደው ከባድ ትግልም ውስጥ በጣም ጉልህ ሚና ተጫውቷል። ስለሆነ በፊታቸው የቀረብኩት በዚህ የጀነራል መስፍን ሕይወት ጉዞ በምናስብበት አጋጣሚ በቀድሞ የትግል ጓደኞቹ በኢሰፓ ማዕከላዊ ኮሚቴ አባላትና በፖሊት ቢሮ አባላት እንዲሁም በራሴም ስም ሜጀር ጀነራል መስፍን ገብረቃል የተጣለበትን ተልእኮ ሁሉ ለመወጣት በፍጹም ቅንነትና ታማኝነት ላደረገው ወደር የሌለው አስተዋጽኦ ያለንን ከፍተኛ አድናቆትና አክብሮት ለመግለጽ ነው። ባለመታደል በሀገራችን የፖለቲካ ለውጥ በተከሰተበት ቁጥር በሚገጥመን ቀውስ ምክንያት ከሚወዳት እናት ሀገሩ ለ34 ዓመታት ተለይቶ በስደት ላይ እንዳለ ሀገሩን እንደናፈቀ ሕይወቱ በማለፉ የተሰማንን እጥፍ ድርብ ሐዘን በትህትና እንገልጻለን። ኃያሉ አምላክ ነፍሱን በአጸደ ገነት ያኖርልን። ለውድ ባለቤቱ
ለልጆቹ፣ ለወዳጆቹ፣ ለሙያና የትግል ጓደኞቹ መጽናናትን ይስጥልን። አመሰግናለሁ። የጀነራል መስፍንን የህይወት ታሪክ ብዙ ጓዶች እዚህ ጠቅሰው ሁሉም የሚያውቀው ይመስለኛል። እኔ አሁን እዚህ የቀረብኩት የሱን አጠቃላይ ህይወቱን ተሰብስቦ የተጻፈውና የሰራበትን የሚገልጽ ነው እንጂ ልዩ ነገር የማቀርበው የለም። ሜጀር ጀነራል ዶክተር መስፍን ገብረቃል ደበሳይ ከአባታቸው ከደጃዝማች ገብረቃል ደበሳይና ከእናታቸው ከወይዘሮ ለታይማኖት አምዶም በቀድሞ ኤርትራ ክፍለ ሀገር በ1929 ዓመተ ምህረት ተወለዱ። የጣሊያን ፋሽስታዊ ጦር በኢትዮጵያ ላይ ወረራ ሲያደርግ አባታቸው ደጃዝማች ገብረቃል ደበሳይ ከራስ ምሩ ሰራዊት ጋር በመሆን እናት ሀገራቸውን ከፋሽስት ወረራ ለመከላከል በአርበኝነት ታላቅ ተጋድሎ ፈጽመው የኢትዮጵያ አርበኞች የፋሽስቱን ወረራ ከሀገራችን አባረው በድል ከተመለሱ በኋላ የኢትዮጵያ ንጉሠ ነገሥት መንግስት ግርማዊ ቀዳማዊ ኃይለ ሥላሴ ለሀገር ባለውለታዎችና የአርበኞች ልጆች በሰጡት የትምህርት እድል ሜጀር ጀነራል ዶክተር መስፍን ገብረቃል የትምህርት እድሉ ተጠቃሚ ሆነው ትምህርታቸውን በሚገባ ተከታትለው እና ውጤታማ ሆነው በ1947 ዓመተ ምህረት በቀድሞ ቀዳማዊ ሥላሴ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዓመት ተማሪ ያሉ በንጉሠ ነገሥቱ መልካም ፈቃድ ከተማሪዎች መካከል አገራቸውን በውትድርና እንዲያገለግሉ ተመርጠው የተቀመጠው መመዘኛ በብቃት በማለፋቸው በ1948 ዓመተ ምህረት በዝነኛው የእንግሊዝ ሮያል ሳንድረስት ወታደራዊ አካዳሚ ተልከው በ1950 ዓመተ ምህረት በምክትል መቶ አለቃ ማዕረግ ተመርቀዋል። ተዘዋውረው የሰሩባቸው ክፍሎች አንደኛ ገላዲን በነበረው እግረኛ ሻለቃ ውስጥ በመቶ መሪነት፣ ሁለተኛ በሶስተኛ እግረኛ ክፍለ ጦር በዘመቻ መምሪያ ረዳትና በኃላፊነት፣ ሶስተኛ በሐረር የጦር አካዳሚ በአስተማሪነት፣ አራተኛ ምስራቅ እዝ ሲመሰረት በእዙ ዘመቻ መምሪያ ኃላፊነት፣ አምስተኛ በመከላከያ የዘመቻ መምሪያ ኃላፊነት፣ ስድስተኛ በምድር ጦር ምክትል አዛዥነት፣ ሰባተኛ የመከላከያ ምክትል ኤታማዦር ሹም እና የሀገር መከላከያ ዋና የፖለቲካ አስተዳደር ኃላፊ ሆነው አገልግለዋል። ሜጀር ጀነራል ዶክተር መስፍን ገብረቃል ከላይ በተጠቀሱት የጦር ክፍሎች ተዘዋውረው ሲሰሩ በተለይም ከብሪተኛ የሶማሌ ወረራ ጦር ጋር በተደረገው ከፍተኛ ፍልሚያ በሰጡት የዘመቻ አመራር የህብረተሰባዊት ኢትዮጵያ አንደኛ ደረጃ ሜዳሊያ ተሸልመዋል። ዓለም አቀፋዊ ስምሪትን በሚመለከት አንደኛ ሜጀር ጀነራል ዶክተር መስፍን ገብረቃል በተባበሩት መንግስታት የኮንጎ ተልዕኮ እንዲሁም በኢንዶ ፓኪስታን ጦርነት በተባበሩት መንግስታት ስር በነበረው የማሸማገል ሂደት ተሳትፈዋል። ሁለተኛ በወቅቱ በተሰጣቸው ተልዕኮ መሰረት በዶክተር ጆን ጋራንግ በሚመራው የደቡብ ሱዳን ነጻ አውጪ ኤስፒኤልኤም ከምስረታው አንስቶ እስከ ማደራጀት በነበረው ሂደት ውስጥ አማካሪ ሆነው አገልግለዋል። ነጻ አውጪዎቹ የተለያዩ ስልጠናዎችን እንዲያገኙ በማድረግ ከፍተኛ አበርክቶ አድርገዋል። ሶስተኛ የኢትዮጵያና የሶማሌ መንግስት ባደረጉት የተኩስ አቁምና የሰላም ስምምነት ሜጀር ጀነራል ዶክተር መስፍን ገብረቃል የምርኮኞችን ልውውጥና የሰላም ሂደቱን ስራ በማቀናጀት ሂደት በመሪነት ተመድበው የተሰጣቸውን ከፍተኛ ኃላፊነት በብቃት ተወጥተዋል። ሜጀር ጀነራል ዶክተር መስፍን ገብረቃል በመጨረሻ በግንቦት ወር 1983 ዓመተ ምህረት በጠቅላይ ሚኒስትር ተስፋዬ ዲንቃ መሪነት በአሜሪካው ሄርማን ኮን አደራዳሪነት ከቲፒኤልኤፍ፣ ኢፒኤልኤፍ እና ኦኤልኤፍ ጋር
ለመደራደር ወደ ለንደን ካቀና የኢትዮጵያ ከፍተኛ ልዑክ ጋር የወታደራዊ ጉዳዮች ተወካይ በመሆን አብረው ተጉዘው ሳለ የመንግስት ለውጥ በመከሰቱ ምክንያት እዚያው እንግሊዝ ሀገር በስደት ለመቅረት ተገደዋል። ሜጀር ጀነራል ዶክተር መስፍን ገብረቃል የተማሯቸው ወታደሩና የሲቪል ትምህርት አይነቶች በሮያል ሳንድረስት ወታደራዊ አካዳሚ በምክትል መቶ አለቅነት ዲፕሎም፣ በከፍተኛ ወታደራዊ አዛዥነት ስልጠና በእንግሊዝ አድቫንስድ ሚሊተሪ ኮማንድስ ትሬኒንግ፣ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በህግ የመጀመሪያ ዲግሪ፣ አራተኛ በስደት ላይ ያሉ ለንደን ከሚገኘው ኪንግ ዋር ኮሌጅ በማስተርስ እና ፒኤችዲ ዲግሪ ተመርቀዋል። የተሸለሟቸው ኒሻኖች አይነት አንደኛ የ15 ዓመት አገልግሎት የብር ኒሻን፣ ሁለተኛ የ20 ዓመት አገልግሎት የወርቅ ኒሻን፣ ሶስተኛ የህብረተሰባዊ ኢትዮጵያ አንደኛ ደረጃ የጦር ሜዳ ጀግና ሜዳሊያ። ሜጀር ጀነራል ዶክተር መስፍን ገብረቃል እስከ መጨረሻው ድረስ ለቃላቸው የታመኑለትንና የናፈቋትን ሀገራቸውን ኢትዮጵያን ለማየት ዝግጅታቸውን ጨርሰው ለጉዞ በሚሰናዱበት ጊዜ በአጋጣሚ የኮቪድ ወረርሽኝ በመከሰቱ ህልማቸው ሳይሳካ ቀርቷል። ሜጀር ጀነራል ዶክተር መስፍን ገብረቃል ባደረባቸው ህመም በሀገረ ለንደን በሕክምና ሲረዱ ቆይተው ነሐሴ 6 2017 ዓመቱን በተወለዱ በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል። እኛም የቀድሞ ሰራዊት የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት በጀነራል መኮንኑ ህልፈት ምክንያት መሪር ሐዘን ተሰምቶናል። ጀነራል መኮንኑ በኢትዮጵያዊነታቸው ጸንተው ወታደር ሀገር እንጂ ብሔር የለውም ብለው መለያቸውን አክብረውና አስከብረው ለትውልድ የሚቀር ታሪክ ትተው አኩርተውናል። ሜጀር ጀነራል ዶክተር መስፍን ገብረቃል በሀገረ ለንደን በስደት ላይ ሆነው ከሚያገኙት ገቢ በቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት መመስረትና መጠናከር ከፍተኛ የገንዘብ አስተዋጽኦ አድርገዋል። ሜጀር ጀነራል ዶክተር መስፍን ገብረቃል በቀድሞ ሰራዊት ከፍተኛ አመራር በነበሩበት ቦታ ሁሉ አንቱ የተባሉ የተከበሩና የተወደዱ መሪ ሲሆኑ አሁንም ላለው ትውልድ ምሳሌነታቸውን ታሪካቸው በሰራዊቱ ልብ ውስጥ ታትሞ ይኖራል። የቅብራቸው ስነ ስርዓት በ21/12/2017 ዓመተ ምህረት በሀገረ ለንደን የተፈጸመ ሲሆን ሜጀር ጀነራል ዶክተር መስፍን ገብረቃል ከባለቤታቸው ወይዘሮ ሙሉ ተክለ ብርሃን 4 ልጆች አፍርተው ለቁም ነገር አብቅተዋል። ሞት ለፍጡራን ሁሉ የተሰጠ የተፈጥሮ ህግ ስለሆነ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት እንዲያኖርልን እየተማጸንን ለቤተሰቦቻቸው፣ ለዘመዶቻቸው፣ ለወዳጆቻቸውና ለሰራዊቱ አባላት መጽናናትን እንዲሰጥልን እንመኛለን። በመጨረሻም ይህንን ስነ ስርዓት በአማረ ሁኔታ ላዘጋጁልን ሁሉ ከፍ ያለ ምስጋና ላቀርብ ወዳለሁ። አመሰግናለሁ። በመቀጠል የሚሆነው ከኛ ወገን ያለው በዚህ መልኩ እየተጠናቀቀ ስለሄደ ከመንግስት ወገን ከጠቅላይ ኤታማዦር ሹም ጽህፈት ቤት ማለትም መከላከያን ወክለው የፌዴራል ፖሊስን ወክለው ምናልባት ከብሔራዊ መረጃና ደህንነት የመጣ ካለ እጅ ብታሳዩኝ። ከብሔራዊ መረጃና ደህንነት ተወካይ የመጣ ካለ ብሔራዊ መረጃና ደህንነት ከአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ተወካይ የመጣ ካለ የለም። ስለዚህ ከውጭ ጉዳይ እየመጡ አሉ። ሌሎቻችን ባለው መልእክቶቻችንን እናስተላልፋለን። የመከላከያ ተወካይ የመጨረሻውን ንግግር ነው የሚያደርጉት። ከዛ በፊት የውጭ ጉዳይ ሚኒስቴር ተወካይ የሆኑትን እሳቸውን ወደዚህ ጋብዛለሁ። እግረ መንገዱን አሁን እዚህ የምትመጡ ተጋባዦች የሀዘን መግለጫ መዝገቡ ላይ ስምና ማዕረግ እዚህ ላይ አስፈራችሁ መሄድ ትችላላችሁ። የክብር መዝገቡ እዚህ ክፍት ነው።
ሁላችሁም የቀድሞ ከፍተኛ ባለስልጣናት፣ ክቡራን አምባሳደሮች፣ የመንግስት ተወካዮች፣ የሃይማኖት አባቶች ሁላችሁም እንደየፕሮቶኮላችሁ ከመከላከያም እንደምን ዋላችሁ። እሺ እውነት ለመናገር ይሄ ሁሉ ትልልቅ ሰው ከተናገረ በኋላ ለመናገር አስቸጋሪ ነው። ነገር ግን ያው በእኛም እንደ ውጭ ጉዳይ አለቆቼ በሰጡኝ መመሪያ መሰረት ትንሽ መልእክት ማስተላለፍ እንዲችል እድሉን ስላገኘው ይህን እድል ለመጠቀም ነው። በቅድሚያ ግን እዚህ የተከበረ የመከላከያ ተቋም ውስጥ በመገኘቴ እና በፊታችሁ መቆም በመቻሌ ከፍተኛ ኩራት ይሰማኛል። ማመስገን ፈልጋለሁ። ከወጣትነታቸው ጀምሮ እስከ ህልፈተ ህይወታቸው ጊዜ ድረስ አገራቸውን በትጋት በቅንነትና በታማኝነት እያገለገሉ የቆዩትን እስካሁንም ድረስ ታሪካቸውን በተለያዩ ከፍተኛ ለሀገር ባበረከቱ ሰዎች የተሰጠና የተመሰከረላቸውን የክቡር ሜጀር ጀነራል ዶክተር መስፍን ገብረቃል ለሰጡት ከፍተኛ ተጋድሎና አገልግሎት እናከብራለን፣ እናመሰግናለን። በጊዜ መለዋወጥ ሳይናወጡ እናት ሀገራቸውን በጀግንነት በታማኝነትና ህዝባቸውን በፍቅር ለመጠበቅ ያደረጉት ያላሰለሰ ቁርጠኝነት ፈጽሞ አይረሳም። አርአያነታቸውና ተምሳሌትነታቸው በሙያ አጋሮቻቸው እንደሚቀጥል ይታመናል። መስዋዕትነታቸውና ትሩፋታቸው ባገለገሉት ህዝብ ሁሉ ልብ ለዘላለም ይኖራል። እግዚአብሔር ነፍሳቸውን በሰላም ያሳርፍልን። ለቤተሰቦቻቸውና ለወዳጆቻቸው ለሙያ አጋሮቻቸው ብርታትን መጽናናትን እንዲሰጥልን እንመኛለን። አመሰግናለሁ። እናመሰግናለን። በመቀጠል ከፌዴራል ፖሊስ ኮሚሽን ተወካይ አመሰግናለሁ። የተከበራችሁ የቀድሞ ከፍተኛ ጦር ኃይሎች አዛዦች፣ የውጭ ጉዳይ ባለስልጣናት፣ አምባሳደሮች፣ ከእናንተ ፊት ሆኖ መናገር በጣም ቢከብደኝም እንደ ተቋም ፌዴራል ፖሊስ ወክዬ ስለመጣሁ መልእክቴን ለማስተላለፍ ስለተጋበዝኩ አመሰግናለሁ። በዚህ በመቀጠል የሜጀር ጀነራል ዶክተር መስፍን ገብረቃል ደበሳይ የሀዘን መግለጫ ሲሰማ እንደ ፌዴራል ፖሊስ ከፍተኛ ሀዘን ነው የተሰማን። ይህን በማስመልከት እንደ ማንኛውም ተቋም ፌዴራል ፖሊስ የነሱን አርአያ ተከትሎ አሁን ላይ በተለይ ከመከላከያ ጎን በመቆም በጋራ ህዳሴ ሊመረቅ በተወሰኑ ቀናት በመገኘታችን እጅግ እጅግ ደስ ይለናል። እናመሰግናለን። በመቀጠልም የእነሱን አርአያ ተከትለን ለመሄድ አሁን ህዳሴን አሳክተናል። ቀጣይ የባህር በራችን በክቡር ጠቅላይ ሚኒስትራችንም ባለው በኢትዮጵያ ህዝብም ስም ከዚህ በፊት የነበረው ችግሮች ቋይተን ለቀጣይ ትውልዶች አዲስ ራዕይ ለማስተላለፍ ባለፈው ሳምንት የ21 ስትራቴጂ አመራር ስልጠና ወስደን ከመከላከያ ጎን ለመቆም በዝግጅት ላይ እንገኛለን። ስለዚህ የክቡር የሜጀር ጀነራል ዶክተር መስፍን ገብረቃል የሀዘን መግለጫ ስንሰማ እጅግ ያዘነ መሆኑ ተቋሙ እየገለጸ ለቤተሰቦቻቸውና ለልጆቻቸው መጽናናትን ይመኛል።
አመሰግናለሁ። የፌዴራል ፖሊስ ተወካይን ኮማንደርን እጅግ አድርገን እናመሰግናለን። በመቀጠል የሚሆነው የመጨረሻው ተናጋሪ የሚሆነው ከክቡር ፊልድ ማርሻል ብርሃኑ ጁላ ጠቅላይ ኤታማዦር ሹም ቢሮ ወክለው ነው መከላከያ ንግግሩን የሚያደርጉልን። እሳቸውን ወደዚህ ከመጋበዜ በፊት የሰዓታችንን ለመቆጠብ ለዚህ መድረስ ይሄንን ጉባኤ እንዲሆን ያደረጉ አካላት በእናንተ ፊት እንዳመሰግን ይፈቀድልኝ። በመጀመሪያ የፊልድ ማርሻል ብርሃኑ ጁላ የሚመሩት ጠቅላይ ኤታማዦር ሹም ጽህፈት ቤት ይህንን ሁሉን ነገር ስፖንሰር ያደረገን እሱ ስለሆነ እጅግ አድርገን እናመሰግናለን። ከዚህ በመቀጠል ሶሎዳ ሚዲያን የማያውቅ ሰው የለም። በወድ ሻምበል የሚመራ ነው። ሶሎዳ ሚዲያ እንደ አንድ ሚዲያ ሆኖ ይህንን የቀድሞ የኢትዮጵያ ተወራሪዎችና ፖሊስ ሰራዊት ማህበራት ህብረትን ልሳን ሆኖ እያገለገለ ነው። እናንተ እንድትመጡ ወደ ጆሮአችሁ ዜና እንዲደርስ አንዳንድ ድጋፍ እንድታደርጉ የአንበሳውን ድርሻ የተጫወተ የአምሳ አለቃ ሲራክ ቆራጥ የሆነ የኢትዮጵያ ልጅ ሞቶ የራሱ ዘብሔረ ኢትዮጵያ ብሎ ነው የሚናገረውና በጣም የምንወደውና የምናከብረው ነው። ይህንን ሚዲያ ሰብስክራይብ ያላደረጋችሁ ስልካችሁን አውጥታችሁ ሶሎዳ ሚዲያን ሰብስክራይብ አድርጉ። የኛው ነው፣ እየረዳን ነው፣ እያገዘን ነው። ከፍተኛ ምስጋና ለሱ እናቀርባለን። አጨብጨቡለት። ከዚህ ውጪ በርቀት ያሉ አሜሪካን ሀገር ያሉ የኛ የማህበራችን አባላቶች አሉ። በሰሜን አሜሪካን ያለው የኛ የቀድሞ ሰራዊት ማህበራት ህብረት ብራንች አለ። እሱም ለዚህ ዝግጅት መቃናትና መሳካት የሞራል የገንዘብ አስተዋጽኦ አድርጓል። እጅግ አድርገን እናመሰግናቸዋለን። በተረፈ ይሄንን ቦታ በእንደዚህ አይነት ሁኔታ እንዲደምቅ አድርጎ ይህ የፋውንዴሽኑ ኃላፊ የሆኑት ብርጋዴር ጀነራል ደረጀን እጅግ አድርገን እናመሰግናለን። በጣም ከፍተኛ ድጋፍ አድርገውልናልና ከዚህ በመቀጠል የመጨረሻው ተናጋሪ የሚሆኑት የመከላከያ ተወካዩን ወደዚህ ጋብዛለሁ። እኔ ከልብ ሁለት ስሜት ነው የተሰማኝ እዚህ መድረክ ላይ እዚህ ሴሬሞኒ ላይ የደስታም የሀዘንም መልክ። አንደኛ ሀዘን ስል ብዙ ታሪክ ሰርተው ትልቅ ለሀገሪቷ ውለታ የዋሉ ሰዎች ህልፈት ስትሰማ ትደነግጣለህ፣ ታዝናለህ። ቀደም ብሎ ነው እኔ ፐርሰናሊ የሀዘኑ የሰማሁትና በጣም ነው ያዘንኩት። ተቋሙም ራሱ እንደ ተቋም በእነዚህ አይነት ጀግኖች ሀዘን ያሳስበዋል፣ ሀዘንም ይሰማዋል። ሀዘን ተሰምቶናል በማለፋቸው። ግን የማይልፍ ታሪክ እንደተው ደግሞ ማስተማሪያ የሚሆን ታሪክ መሰነድ እንደሚያስፈልገን እየተማርንበት የምንሄድ ሁኔታ መፍጠር እንድንችል የሚረዳን አጋጣሚ ነው ይሄ አጋጣሚ እና ይህንን ሀሳብ ለመግለጽ የፈለኩበት ምክንያት እዚህ አዳራሽ ውስጥ ያላችሁ ክቡራትና ክቡራን የጥንት አርበኞች አባላት እንዲሁም ክቡራንና ክቡራን የጦር ኃይሎች ጦር ሰራዊት ማህበራት አባላት፣ አምባሳደር፣ ተጋባዥ እንግዶች፣ አጋጣሚውን ተጠቅመን የምናስተላልፈው መልእክት ቢኖረን እንደ ተቋም ታሪካዊ ቅርሶቻችን፣ ታሪካዊ ሰዎቻችን በየወቅቱ ታሪካቸው እየተሰነደ የሚሄድበት መድረክ እያመቻቸ እንዳለ ተቋሙ በተለያየ ማዕዝናት በተለያየ ሚዲያዎች የምታውቁት ይሆናል። ግን እኔ ክፍሉንም ወክዬ የወታደራዊ ቅርስ ታሪክ ጥናት ዳይሬክቶሬትም ተቋሙ ወክዬ የምናገረው
የጀግኖቻችን ታሪክ ከጥንት ጀምሮ ያለውን የመሰነድና የማስቀጠል ወደ ትውልድ የመሸጋገሩ ኃላፊነት እንዳለብን ልብ ብለን ተገንዝበን ስራውን እንድንሰራ አጽንኦት ሰጥቼ ለማሳሰብ እፈልጋለሁ። ተቋሙ ነው። ለምን ቢባል ብዙ ታሪኮች አሉን፣ ብዙ ጀግኖች አሉን። ከጀግኖቻችን አንጻር ግን የሚወሳና የሚተረክ ታሪክ እምብዛም ነው። ግን ጀግኖችና ታሪክ የሰሩት የሰራዊት አባላቶች ስለሌሉ አይደለም፣ ስላልወጣ ነው። አሁን ማህበሩም ቅድም ሲነገር እንደሰማሁት በአጭር ጊዜ የተቋቋመ ማህበር ነው። ግን እንዲሁ መቀጠል አለበት። ተደራጅቶና ጎልብቶ መሄድ ያለበትን እንደሆነ ነው የሚያመላክተው። እዚሁ እግረ መንገዴ አንድ ማሳሰብ የምፈልገው ምናልባት መከላከያ እንደ መከላከያ እንደ ተቋም ራሱን የቻለ የመከላከያ ወታደራዊ ሙዚየም የማደራጀት ራዕይና ህልም አለው። ህልሙም በመንደርደር ላይ የሚገኝበት ሁኔታ እንዳለ ያኛው ሁሉን ነገር ያሟላ ታሪካዊ ሙዚየም በዲዛይን ደረጃ አመት ከ6 ወር የፈጀ ዲዛይን ተዘጋጅቶ ወደ ትግበራ የሚገባበት ወቅት እንደዚህ የመሰለ ጀግናችን ለዛም ከትውልድ ወደ ትውልድ እየተሸጋገረ የመጣ ጀግንነት ሆነ የሚያመላክት ከጥንት አርበኞች አባቶቻችን ተሸጋግሮ እንደመጣ የሚያሳይ ምሳሌ ሊሆን ይችላል። እኔ እንዳየሁት ልብ ብዬ እንደታዘብኩት ማሳያ የሚሆኑ ክቡር ጀነራል ናቸው። ሜጀር ጀነራል ዶክተር ገብረቃል ታሪካቸው እኔ ፐርሰናሊ በመከላከያ ወታደራዊ ቅርስ አርካይቭ ሁኜ ስዳስስ በጣም ነው ውስጤ እንትን የሚያደርገኝ። አንድ መማርበትን ትምህርት የማይናወጥ አቋም ለሀገር በሀገር የመጣ ሰይፍ መሆንን አሳልፈ ያለ መስጠትን የተማርኩባቸው ሰው ጀነራል ናቸው። ታሪካቸውም ሲገለጽ ከባዮግራፊም ራሱ እንደታዘብኩት አባታቸው ደጃዝማች ገብረቃል አርበኛ ናቸው። የአርበኝነት ታሪክ ያላቸው ነው። ምን አውርሰዋል? አርበኝነትን። ስለዚህ እኛ ተቋም እንደ ተቋም እንደ አንድ ፕሪንሲፕል እንደ አንድ ሀሳብ በዚህ በወታደራዊ ቅርስ ወይም ደግሞ በወታደራዊ ሙዚየም ልናሰርጸው የምንፈልገው የአርበኝነት ትውልድ መሸጋገር እንዳለበት ነው። ስለዚህ እዚህ ያላችሁ ሁላችሁም ታዳሚዎችም ባለስልጣናትም የአባት አርበኞች ማህበራትም ባህር ኃይልም እያየው ነው። ብዙ ስራዎች እየተጀማመሩ ያለው ስራዎችን ማጠናከርና ድጋፉን ማጎልበት እንዳለባችሁ ነው። በውስጣችሁ የሚገኝ እምቅ ግብአት ለቅርስ የሚሆን ወደ ተቋሙ ብታሸጋግሩት። ለምን ቢባል አንድ ምሳሌ ሳልሰጥ ማላልፈው ቅድም ሲነሳ ከሰላም ማስከበር አንጻር የጀነራሉ አንድ ፓርት አለች ተገልጻለች። በኮንጎ ዘማቾቹ አንድ ናቸው። ሜጀር ጀነራል ዶክተር መስፍን ገብረቃል። እኔ ያቺ ዶኩሜንት ከዚህ ታሪክ ጋር አያይዛታለሁ። ከመስዋዕታቸው እዚህ ስላነሳችሁት ምንድን ነው ጠቅል 3ኛ ብርጌድ ብለው ቅድም ሲያነሱ እንደ ታሪክ እንደ አጋጣሚ ሆና እየተንከባለለች እየተጣለችም እየወደቀችም እኛ አርካይቭ የገባች አንድ ትልቅ መዝገብ አለች። እዛ መዝገብ ውስጥ ካሉ ጄኔራል አንድ ናቸው። በጣምም እድለኛ ናቸው ለማለትም እፈልጋለሁ። ለምን መዝገቡ በታሪክ አጋጣሚ በአካል እኛ እጅ ገብተው በሰነድነት በታሪክነት የሳቸው ብቻ ሳይሆን እንደ ምሳሌ ነው እያነሳሁት ያለው እንጂ የ2061 ዘማች አባል ዝርዝር ከነ ፎቶግራፍ ባዮግራፊ የያዘ
የዛን ጊዜ ሰንደው ያስቀመጡ የሰራዊት አባላቶች ምስጋና ይግባቸውና በደንብ ተጠርዞ የተቀመጠ ዶክሜንት አለ። እንደዛ አይነት ዶክሜንቶች በውጭ ሊኖር ይችላሉ እና ከኛ ጋር ኮንታክት በመፍጠር ታሪኩን የጀግንነት ተጋድሎውን የማይናወጥ አቋም ያላቸው የሰራዊት አባሎቻችን ታሪክ በመሰነድ ረገድ እንድትደግፉን ጥሬን አስተላልፋለሁ። አጋጣሚ እንደዚህ አይነት ሁኔታዎች ግን መቀጠል ያለባቸውና መበረታታት ያለባቸውና ለማህበሩ አባላትም ከፍተኛ ምስጋና ያለኝ ለዚህ የተሰጠኝ እድል አጋጣሚውን ይሄ እድል በማግኘቴ ፐርሰናሊ ብቻም ሳይሆን እንደ ተቋሙ ከፍተኛ ምስጋና አለኝ። አመሰግናለሁ። እናመሰግናለን። ፕሮግራማችንን እየሰበሰብን ነው። የመጨረሻ የሻማ ማብራትና የፎቶግራፍ ፕሮግራም ነው ያለን። እሱን ለማድረግ ወደ ሻማ ጧፉ ተዳርሶ ከሆነ አባ ህይወት አባ ወልደ ኢየሱስ የሻማ መለኮሱን ፕሮግራም መድረክ ላይ ይጀምሩልናል። ሌሎቻችሁ በያላችሁበት ሻማውን በመለኮስ ፕሮግራማችንን እናጠቃልላለን። እሺ ሁላችሁም በየቦታው ክብሪት የሌለው ክብሪት በመውሰድ መለኮስ ይችላል። ሜጀር ጀነራል መስፍን ገብረቃል እግዚአብሔር በሰላም ያሳርፋቸው፣ ነፍሳቸውን በአጸደ ገነት ያኑርልን። ለዚህ ዝግጅት መሳካት የቀድሞ የኢትዮጵያ ጦር ኃይሎች እና ፖሊስ ሰራዊት ማህበራት ህብረት ያደረገው መነሳሳት በመከላከያ ሚኒስቴር ኤታማዦር ሹም ከፍተኛ ድጋፍ እዚህ ስለደረስን እግዚአብሔር ላደረገ ሁሉ ስጦታው ይስጥልን። እግዚአብሔር በማዕከላችን ይኑር። you.